ሁሌም ሰላሜን አገኛለሁ። እንድነከስር በተላከ ነገር ላይ አትርፍ ያውቃለሁ። ብዙ ጊዜ ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። በእውነት የምንጠቀም ሰሚኝማ አንቺ ይህ ቪዲዮ በሁለት ቀን ውስጥ ስንት ላይ ከገባ በተከታታይ አንድ ሳምንት ትሰጪኛለሽ። የጆይ ፋሚሊ አይ ቲንክ ተመልሷል መሰለኝ። አባቱ ሰላም እንዴት ናችሁ? ሁሉ ሰላም፣ ሁሉ ቆንጆ። ያ ተመልሰናል። እንግዲህ በሰሞኑን አነጋጋሪና ወሳኝ በሆኑ ኬዞች ተመልሻለሁ ማለት ነው። ሰብስክራይብ ላደረጋችሁ ሰዎች ሰብስክራይብ አድርጉ። ላይክ ስታደርጉ ቪዲዮ በደንብ ይሄዳል ማለት ነው። የኛው ያው እንደምታውቁት አዲስ ቻናል ነው፣ ብዙ አልሰራበትም። ካሁን በኋላ ግን ኦኬ እንቀጥልበታለን ማለት ነው። ይመቻችሁ። ሁሌም ህይወቴ ላይ ምን ኖቲስ እንደማድረግ ልንገራችሁ። ሰላሜ እንዲጠፋ በተላከ ጉዳይ ላይ ሁሌም ሰላሜን አገኛለሁ። እንድነከስር በተላከ ነገር ላይ አትርፍ ያውቃለሁ። ብዙ ጊዜ እንዳስጠላ በተላከ ነገር ላይ በራሱ በተላከው ጉዳይ አምሬ ያውቃለሁ። እንድጠላ በተላከ ጉዳይ ላይ ብዙ ጊዜ ተወድጄ ያውቃለሁ። ኢማጂን እንደዚህ የሚያደርግ አምላክ ነው የምከተለው። እሱ አባቴ ነው፣ እኔም ልጁ ነኝ። ቀናው ነው ራሱ ማለት በእናንተም ላይ ይሁን እንዴ እንድትረበሹ በተላከ ጉዳያችሁ እንድትደሰቱ እንድትወድቁ በተላከባችሁ ጉዳይ ላይ ከፍ እንድትሉ እንዲጨምርላችሁ እቺ ጸዴ ንግግር ነች። በጣም እንድትወድቁ በተላከባችሁ ጉዳይ ላይ እንድትነሱ ከፍ እንድትሉ እኔም ልመርቃችሁ። ባሌ ስልክ ሲያወራ እሺ ናቲ ነው ምን እያለክ ነው? ላውድ አድርገው። ኧረ እባክህ ላውድ አድርገው። እንዴ ወዴት ነው ልትሄድ ነው እንዴ? የወሬ ጥማት እንዴ! ኧረ እባክህ እንደዛ ባታረግ ጥሩ ነበረ። በእናትህ እንዴ ከዛሬ እንደፈራው አሬ ስራ ባልደረበው ስራ ለቃ ነው ምን ነው ትለቃለች። ቆይ አይ እንትን ለዚህ ነው። ቆይ በቃ በኋላ እደውልልሃለሁ። ያው አዋሪ ወይ አዋራት ቆይ ለሷ ነገራት። አሬ ወሬ ጥማት አሁን አድርገው ማውራት ትችላል እንዴ? ተመችቶኝ እናትና አባት ናፍቆት ከእናትና ከአባቱ ጋር ተራርቆ የቆየ ሰው ያውቃል። ዛሬ እናትና ፋሚሊ ተመልሶ ነው ጋብቻለሁ። ለዚህ የጆይ ፋሚሊ አይ ቲንክ ተመልሷል መሰለኝ። አባቱ ነው እኔ አባት ደስ ይላል። ኮማደረ ለጅብኝ ሲም ነበር የምታከለው ስቴት አይ ቲንክ 2 ዓመት ከምናምን ማለት ነው አይደል? እሱ ከመታሰሩ ከአንድ ቀን በፊት ወደ አሜሪካ እንደሸኛቸው ትዝ ይለናልና ከዛ በኋላ ለረጅም ጊዜ እሱንም በአካል አይተውት አያውቁም ምናምን። አስቡት ምን አይነት ጊዜ እንዳሳለፉ። በተለይ እሱ ታስሮ ከዛ እነሱ ከሀገር ከወጡ በጣም በቃ ከባድ ጊዜ ነበር የሚሆነው። ዌልካም ባክ ብለናል ጆይስ ፋሚሊ። ሰሚኝማ አንቺ ይህ ቪዲዮ በሁለት ቀን ውስጥ ስንት ላይ ከገባ በተከታታይ አንድ ሳምንት ትሰጪኛለሽ። ምን ልትሰጪኝ ትችያለሽ? ምንድን ነው የምትሰጠው? ለእኔም አንድ ሳምንት ስታይል ተዘጋጅ። ለእኔም ሰጪኝ። ሃኒ የዓለማችን ክፉ ሰው በሆነ ምን ይሰማሻል? አንተ ከኔ አስራቅ እንጂ እኔ ምንም ብትሆን ችግር የለብኝም። እባክሽ መርጌታ ይችላል። መርጌታ ይችላል። እውነትም መርጌታ ይችላል እንዴ?
ናባ ለኔም ለምንድን ነው ሁሌ ሄር ባንድ የምታረጊው? ይሄ ሻሹ ነው ሄር ባንድ? ኧረ ተይ መልሹ እናቴ መልሹ ይቅረብን፣ የኛው ይቅረብን። ሰላም ነው። እንዴት ነሽ? ሜንሽን ዛት ዋንጋ ፍቅረኛ ሊገዛልኝ እየመጣ ነው። እሺ ጨምረሽ ዋጋውን ትነግሪውና ትራንስፈር ሲያደርግልሽ ካሽ ለኔ ትሰጪኛለሽ። ለሻንጉሊት ያለኝ ፍቅር ተረማች በርበይ አረ ሌባ አለ። ግን እንደዚህ አይነት ሴቶች አሉ። 5000 ብር አልተወደደም፣ ዋጋው ነው። በጣም ታምራለች። አታያትም? በጣም ነው የምታምረው። ሲያሳዝን ልጅ። አመሰግናለሁ። የምን ብር? አሁን ምን ተነጋግረን ነበር? የአሻንጉሊት ዋጋ ብቻ ነው የነገርኩት። ቀላል ማፈሪያ አይደረግም በፍጹም። እንዲህ ባለጌ ናችሁ። ጀማሪ ሴት አሽከርካሪ መኪና ስትነዳ አንተ ምን አለ ሰው እኮ ማየት ትቷል እኮ ምንም እኮ መደማመጥ ማቅቷል እኮ ሰው አይ አሁን ተስፋዬ ምን አለ ልጆቹን ቢያደርስልኝ ዛሬ ያን እንዳያልኩት ተስፋዬ ምን ችግር አለው? እስኪ አረባ ኮታ ምን አለ ብትወጣልኝ ተስፋዬ እግዚአብሔር ያዘራ ደግሞ ማንም የሚደውልብኝ በዛሬ ቀን አሁን ዛሬ ቀን ትደውያለሽ ሆን ብለሽ ነው ነው እንዴ በጡታ ክላስ የምታደርገው ነገርስ? ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። በእውነት የምንጠቀመው ነገር ምን ያህል ውድ እንደሆነ የሚገባን ስናጣው ነው። እና እኔ ከዚህ በፊት ሀና የምትባል ወጣት በኦክሲጅን የምትጠቀም የማናገር እድል ገጥሞኝ ነበር እና በወቅቱ በጣም ተደንቄባት ነበር። ጠንካራ ነች ብዬ አሁን እኔ ገጥሞኝ ሳየው ጠንካራ ነች ያልኩበት ሌቭል በጣም ዝቅተኛ ነው። ከዛ በላይ ጠንካራ ነች እና እግዚአብሔር ፈጽሞ ይማራችሁ። አምኖሰኝ አካባቢው ሀገሩ መጥፎ ነው እያልኩ አይደለም። በዚህ ዌዘር ራሱ በጣም የሚገርም እድገት ነው ያለው ቲቤት። ነገር ግን ከስትንፋስ በላይ ምን አለ? ራሱ ምን ሆነ ነው? እናት ሰላም ነው አባት? ኧረ አይደለም፣ እዚህ አይደለም። ቆይ ሌባ ነህ እንዴ? ምን ማለት ነው? ልቤት ሰረቅ 09 እሺ፣ ሁለተኛ ሌላ ሌባ የሬሳ ሳጥን እንዴ? የዘላለም መኖሬን እየፈለኩ ነበር። 09 ስቲድ ይሻላል። ቆይ ሌላም አለ። ቆይ ታብሽ እንደዚህ ምን ታረጋለህ? ጨረቃ ሰማያል እንደ ቤቷ 09 አምልጥ ዘዴ ፒካፕ ላይ ነው የተጠቀምሽ። 100 ብር አለሽ? 100 ብር አለሽ? የለሽም? እንደነገጠች ልጅ ግን አለ ምንድነው በእናትህ አንተ ምን አይ እስማ አይደረግም። ሲጀመር የማይቀም ሰው መልኩ የጅል ነው። እየቃማችሁ ወገን እኔን ነው ባረባም ግንኙ ልባም ጋራረኳቸው እኔ ሆኜ ልባም የሰፈሩ ካቦ ስትሆን አንተ ነው የሰፈር ልጅ ነህ በእናትህ። እዚህ ላይኛው ሰፈር ኧረ እባክህ የላይኛው ሰፈር ልጅ በዚህ አትለፍ አላልኩም? እዚህ ሱቅ ደርሼ መለሰ። ሱቅ ምናምን አትበል፣ በዚህ እንዳታልፈሽ እኮ አልመለስም።
ከዚህ በኋላ በዚህ በኩል ብትሄድ እደግማለሽ። ሂድ ቀጥል። ደግሞ ባልመለስ አገኘኝም። ይሄማ ጸዴ ነው እንዴ? ለቅድሞች ና አንተ ተመልሰህ መጣ። አይገባም እንዴ? እንትን እኮ መታወቂያ ቅድም ሳልፍ በዚያ አትለፉ። መታወቂያ ነው። መታወቂያ ጥዬ እኮ ነው። ምን ላድርግ? አንተ አይገባም ማለት ነው። ና ይኸውልህ ከዚህ በኋላ ድገመውና ማለት ነው አሳያለሁ የት እንደምወስድህ። ልካው ነው የምልህ። ቅድም በዚህ አሁን በዚህ ቀጣይ ደግሞ አብሬ ላድር ነው። የእናቴ ጸሎት ተሰማ። የሴት ካቦ ጸዴ ነው። ኧረ ልጅ ንቀቱ ምን ሆነ ነው? በዚህ መንገድ አትምጣ። እናቴ ሱቅ ላከችኝ። ቤት ይሊድ መንገድ የለም። ዛሬ ምን እንደማደርግ አሳያለሁ። ወይኔ ጉድ፣ ወይኔ ጉድ። እኔ የምፈልገው ይሄን ነው። እናሳ ምንድን ነው ግርግር? አባ በቤት ወጪ እኮ ትንሽ ብር ብትሰጠኝ ሁሌ ቆንጆ የሆነ ምግብ አዘጋጅተህ ነበር። አንቺ ትቀልጃለሽ አይደል? እልቅ ብር ካልሽ ላይ ቀር ትናንትና የሰጠሽን ብር አንጨልኝማ ያስፈልገኛል። ቁም ነገርን ቀልድ ነው እየሰራች። እኔ የምልሽ 1000 ብርስ እንዴ? የቤት አስቤዛ ገዛሁበት። እየቀለድሽ ነው? ምን ያስቃል? የምሬን እኮ ነው። አንቺ ያምሻል እንዴ? እኔ እኮ አስቀምጪው ብዬ እንጂ አስቤዛ ግዢበት ብዬ አይደል የሰጠሁሽ። እቤት የለም ነበር ስታስቀምጥ እና ባይኖር ምን አገባኝ? አንቺ ያምሻል እንዴ? እንዴ ወላች ነው ተነግረሽ መሰኒ። እኔ እኮ ይሄን ብር ማመጣው ላቢን ጠብ አድርጌ ነው እንዴ። ምትበላውስ አባ ትርፍ ብር ማለት እኔ ምን አገባኝ ስለዚህ ምግብ እንዴ? እቤት የለም ነበር። እና ባይኖር ምን አገባኝ? አንቺ መቼ ነው የምትስተካከለው? ቁጭ በይ። አይንሽን ኧረ ድራማ ምን ደግሞ ልከለክኝ ነው? እኔ የሰራሁትን እኮ ነው የምትበላው። እና ልከለክኝ መሆኑ ነው? አዎ ከለክልሃለሁ። ማለት አላበዛሽም? አላበዛሁትም። አነሰብሻ? ያበዛው አንተ ነሽ። አንቺ አሙሻ እንዴ? የምርን መጣችሁ። ቆንጆ ነው። ድራማ እንዲህ ጸዴ ነው። ተመስጫለሁ። በጣም ተመስጬ ነው ያየሁት። አደራ የሀገሬን ልጆች አደራ እንዳያይብኝ መከራ። ምንድን ነው እንዴ? ገንፎ በቃሪያ። የሀገሬን ልጆች አደራ እንዳያይብኝ መከራ። ስፓይሲ ነገር ይመቻል ማለት ነው። እብድ ነው ወይኔ። ይሄ በጣም ነው ደስ የሚለው። እንዲህ መዝሙሩም አክቹሊ በጣም ጸዴ ነው። ኦኬ ኤኒዌይስ ማለት ነው የዛሬው ቪዲዮ ይመስል ነበረ። በጣም ጸዴ ቀውጢ ቪዲዮዎች አይተናል። በጣም ተመችቶኛል። እኔ በበኩሌ ነው የሚባለው። ምንድን ነው ግን እያልኩ ያለሁት? ቆይ እኔ እኮ አሁን እዚህ ጋር የማይመለከተኝን አንዳንድ በማያገባኝ እየገባው ቡርቴ እስቲ ውሃ እስቲ ቡርቴ በማይመለከተኝ እየገባን እኮ ነው አሁን እኮ የተቸገርነው። ምንድን ነው ማለት የፈለግኩት? ምንድን ነው እያልኩት ያለሁትስ ጋይስ ጤናራም ሳይን። ኤኒዌይስ ግን ዚስ ቪዲዮ ላይክ በጣም ላስረዝመው አልፈለግኩም። ምክንያቱም እናንተ ኮፒ ሊንክ አይደለም ላይክ ነው
ላይክ ስታረጉት፣ ሼር ስታረጉት፣ ኮሜንት ስታረጉበት በደንብ ሰው ጋር ይደርሳል እና እንትን እንላለን፣ ከፍ ከፍ እንላለን፣ እንደምቃለን። ከዛ የሆነ ሰዓት ላይ እኔ ከመምጣቴ በፊት የሚለውን ኢንትሮ እናስገባና ወዬ ወዬ አለን አለነው እንላለን። ያው እንግዲህ እዚህኛው ቻናል ላይ በተቻለኝ አቅም ለመስራት ሞክራለሁኝ፣ ግን ሰፖርታችሁ ያስፈልጋል። ከፍተኛ ድጋፍ ይፈልጋል። ከፍተኛ ድጋፍ፣ ከባድ ድጋፍ፣ ኃይል ሰጪ ወዬ ወዬ ያስል ድጋፍ ይፈልጋል። ግን ኤኒዌይስ እንዳላስረዝምባችሁ ብዬ ነው። ቁም ነገሩም እንዳለ ነው። የጆን ዳንኤል ወላጅ ቤተሰቦቹ መጥተዋል። ከዛ በኋላ ጌች ኢቢኤስ ላይ የምናውቀው እንግዲህ ወዳጃችንም መታመሙን እንደገና ደግሞ የሰላም ተስፋዬ ቆንጆ ንግግርና የመሳሰሉትን ቀልድ አዘል ቁም ነገሮች በዛሬው ቪዲዮ አቅርቤላችኋለሁ። ይሄናው ማወራው ከዚህ በኋላ ለምሰራቸው ቪዲዮዎች ስለማላወራ ነው። ምክንያቱም እናንተ ወሬ አይመቻችሁም ሳስበው ወሬ ምናምን እንትን አይመቻችሁም፣ ወደ ገደለው ነው ሰው። ይሄ እዚህኛው ላይ ግን ላታዩት ስለምችሉ በእርግጠኝነት ይህን ቪዲዮ ያወጣዋል ብዬ አላስብም። ዩቲዩብ ይይዘዋል፣ ምክንያቱም ከረጅም ጊዜ በኋላ ስለሆነ ቪዲዮ እየለቀኩ ያለሁት። ግን የሆነ ጊዜ ቫይራል ከወጣን በኋላ ይህን ቪዲዮ ተመልሳችሁ ማየታችሁ አይቀሩም። የዛኔ ስታዩት እንደዚህ ብሎኝ ነበር ለካ የዛኔ አይቼው ብሆን ኖሮ ብላችሁ ሰላም ነገ። ኤኒዌይስ ይመቻችሁ። ፒስ